ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም እጅግ በጣም አስፈላጊ አንድ ሴቲንግ ይዤላችሁ ቀርቤያለሁ። ይህ ሴቲንግ አምፕሊፋይ አምቢየንት ሳውንድ ይባላል። ሁላችሁም ስልክ ላይ ተቀምጧል። ዋናው ጥያቄ ግን ስንቶቻችሁ እየተጠቀማችሁበት ነው? ይህን እጅግ አስገራሚ ጥቅም ያለውን ሴቲንግ ለምን እንደሚጠቅም ትንሽ ልግለጽላችሁና እንዴት እንደምታስተካክሉት እነግራችኋለሁ። ጓደኞቼ ቪዲዮውን ላይክ እያደረጋችሁ ተከታተሉኝ። መልካም ቆይታ። እሺ ተመልሰናል። አምፕሊፋይ አምቢየንት ሳውንድ ማለት በአካባቢያችን ያለን ድምፅ አጉልቶ የሚያሰማን ነው ማለት ነው። ስለዚህ ከርዕሱ ላይ እንዳያችሁት እንግዲህ ለመጥፎ ነገር መጠቀም የለባችሁም። እኔ መጥፎ ነገርን አላበረታታም። በአካባቢ ያለን ድምፅ የጎረቤትን ድምፅ እንዲሰሙበት ሳይሆን ብዙ መልካም ነገሮችን ማድረግ እንደምትችሉ ለመግለጽ ነው ማለት ነው። ስለዚህ እናንተ እንደፈለጋችሁ መጠቀም ትችላላችሁ። ነገር ግን እኔ ምን ጥቅሞች እንዳሉት እነግራችኋለሁ። ለምሳሌ ሆቴል ሊሆን ይችላል፣ ሬስቶራንት፣ ጫጫታ ካለበት ቦታ ላይ ሆናችሁ እዛ ላይ ከአንድ ሰው ጋር እየተወያያችሁ እየተነጋገራችሁ ከሆነ ይህን ፊውቸር በማብራት ብቻ ሄድፎን ከሄድፎን ጋር ኮኔክት በማድረግ ያ ሰው ጋር በግልጽ እንድትሰማሙ የሚያደርጋችሁ ፊውቸር ነው። ሌላም ደግሞ ጫካ ላይ ሊሆን ይችላል፣ ከተፈጥሮ ጋር እየተመሰጣችሁ አካባቢ ወፎች ምናምን ድምፅ ያለበት ቦታ የምታልፉ ከሆነ ይህን ፊውቸር ካበራችሁ በትክክል የወፎቹን ድምፅ የሚገርም ኳሊቲ አድርጎ ያሰማችኋል። የዛፎቹን ድምፅ በትክክል የተፈጥሮን ድምፅ እንዲሰማችሁ የሚያደርግ እጅግ በጣም አስፈላጊ ሴቲንግ ነው ማለት ነው። ሌላም ደግሞ እንደዚህ በደንብ መስማት ለማይችል ሰው ካለ ደግሞ በአካባቢ ያለን ድምፅ አጉልቶ እንዲያሰማ ተደርጎ የተሰራ ነገር ነው ማለት ነው። ስለዚህ እናንተ በፈለጋችሁት መንገድ መጠቀም ትችላላችሁ። እኔ አሁን ገብቼ አሳያችኋለሁ ማለት ነው። እጅግ በጣም አስገራሚ ነው። እንመልከተው እስኪ፣ አብራችሁን ቆዩ። እሺ ወደ ስልካችን ተመልሰናል። እንግዲህ ከስክሪኑ ላይ እንደምትመለከቱት ማለት ነው ይህንን ፊውቸር ለማግኘት ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ ማለት ነው። በጣም ቀላል ነው። ሴቲንግ ላይ ከገባችሁ በኋላ አክሴሲቢሊቲ የሚል አለ። አክሴሲቢሊቲ የሚለውን ትነኩታላችሁ ማለት ነው። አክሴሲቢሊቲ የሚለውን ከነካችሁ በኋላ ሄሪንግ ኢንሃንስመንትስ የሚል አለ። ምልክት የማደርግበትን ትነኩታላችሁ። ከነካችሁ በኋላ እንግዲህ እንደምትመለከቱት አምፕሊፋይ አምቢየንት ሳውንድ የምትላለች። አምፕሊፋይ አምቢየንት ሳውንድ እሷን አንድ ጊዜ እንነካለን። እዚህ ጋር እንደምትመለከቱት እንግዲህ በቀላሉ ይሄን ነገር ኦን በማድረግ እዚህ ጋር እንደፈለጋችሁ ማስተካከል ትችላላችሁ። ነገር ግን በቂ ነው። ኦን ስታደርጉት ከላይ በኖቲፊኬሽን መሃል ይመጣል ማለት ነው፣ ምልክት የማደርግበት። አሁን ምንድነው ማድረግ ያለባችሁ? ሄድፎን ካላችሁ ለምሳሌ እንደዚህ አይነት ሊሆን ይችላል። ማንኛውም ያላችሁን ሄድፎን ትጠቀማላችሁ ማለት ነው። ከስልካችሁ ጋር ኮኔክት በማድረግ በአካባቢ በርቀት ያለን ድምፅ በቀላሉ አጉልቶ ያሰማችኋል ማለት ነው። በተለይ ለብዙዎች በደንብ መስማት ለማይችሉ የተዘጋጀ ነው። ጉልት አድርጎ ያሰማችኋል ማለት ነው። ባስ ውስጥ ሆናችሁ ለምሳሌ ባስ ላይ ሆናችሁ ባስ ላይ ሙዚቃ ተከፍቶ ከሆነ ያም ሙዚቃው እንዳለ ሆኖ ሹፌሩ ምን እንደሚያወራ ሁሉ መስማት ትችላላችሁ ማለት ነው። እነዚህን ነገሮች መጠቀም ትችላላችሁ። እንዴት እንደሆነ እንየው። አሁን ምን ማድረግ አለብን? ሄድፎን ኮኔክት እናደርጋለን ማለት ነው ከጆሮአችን ላይ። ርቀቱ እንደ ሄድፎኑ ርቀት ይለያያል። እሺ አሁን ሄድፎኑን እናገናኛለን ብሉቱዛችንን በመክፈት ማለት ነው። እንደምትመለከቱት አሁን ኮኔክት ሆኗል። ቀጥታ በቀላሉ መውጣት እንችላለን ኦን ስለሆነ ማለት ነው። ስለዚህ አሁን ከላይ ኖቲፊኬሽን በተኑ ላይ እንመጣና ይቺን ምልክት ማድረግባትን አንድ ጊዜ እንነካታለን። ከነካነው በኋላ እንመለሳል። አሁን እኔ ስልኩን ሪከርድ እያደረኩ ስለሆነ ነው እንጂ በትክክል አሁን ሞክሬው ነበር። ውጭ ያለ ለምሳሌ ልጆች አሉ። እኔ ቤት ነኝ። አሁን ልጆች ኳስ ምናምን እየተጫወቱ ነውና እዛ ላይ የሚያወሩትን በትክክል እያሰማኝ ነበር። በሚገርም ሁኔታ ጓደኞቼ፣ አሁኑኑ እናንተ ሞክሩትና እስኪ አስተያየታችሁን ትሰጡኛላችሁ ማለት ነው። እጅግ በጣም አስፈላጊ
ሴቲንግ ነው። እንደምትጠቀሙበት ተስፋ አድርጋለሁ። ነገር ግን እንዳልኳችሁ መጀመሪያ ላይ ርዕሱን አይታችሁ ለመጥፎ ነገር ብቻ መጠቀም የለባችሁም። ለምሳሌ ከጎረቤት ያለን ድምፅ የሰውን ፕራይቬሲ መጋፋት አይደለም። ለምሳሌ እናንተ ክላስ አለ፣ የጓደኛችሁ ክላስ ደግሞ ወይም የቤተሰብ የእህት ወንድም ሊሆን ይችላል። እዛ ላይ አሁን ስልኩን ትታችሁት ስልኩን አስቀምጣችሁት መታችሁ እናንተ ክላስ ላይ ሆናችሁ ይህን ኮኔክት ብታደርጉት ሊሰማ ይችላል፣ እዛ ላይ የሚወራውን ማለት ነው። ይህንን ማድረግ ሳይጠበቅባችሁ እዛው ክላስ ላይ እንዳላችሁ ሆናችሁ በርቀት ላይ ያለን ወሬ ክሊር አድርጎ ያሰማችኋል ማለት ነው። ስለዚህ እናንተ በፈለጋችሁት መንገድ ነው የምትጠቀሙበት ማለት ነው። ነገር ግን እኔ የተመቸኝ ነገር ምንድነው ባስ ላይ ስትሆኑ፣ ጫጫታ በበዛበት ቦታ ላይ ስትሆኑ ይህን ነገር ብትጠቀሙት ሹፌሩ ምን እንደሚያወራ ምናምን መስማት ትችላላችሁ። ወሬዎችን ክሊል አድርጎ ያሰማችኋል ማለት ነው። ሌላ ደግሞ እንደዚህ ጫጫታ የበዛባቸው ካፌዎች ሊሆን ይችላል። ማንኛውም ቦታ ላይ ስትሄዱ እንደዚሁ ከአንድ ሰው ጋር ስታወሩ ምናምን እያላችሁ ከምጮሁ በቀላሉ ሰውየው ጋር መደማመጥ መስማት ትችላላችሁ። ሰዎች የሚያወሩትን እያንዳንዱን በጥንቃቄ ያሰማችኋል ማለት ነው። ሌላው ደግሞ መጀመሪያ ላይ እንዳልኳችሁ ተፈጥሯዊ ቦታ ለመዝናናት ስትሄዱ የአዋፋትን ድምፅ፣ የፏፏቴውን ድምፅ በትክክል አየሩን፣ ጩኸቱን ሁሉንም እንዲትመሰጡ የሚያደርጋችሁ ፊውቸር ነው ማለት ነው። ሁላችሁም ተጠቀሙበት። ይህን ይመስላል። ያልገባችሁ አለ ብዬ አላስብም። የአይፎን ተጠቃሚ ከሆናችሁ እንግዲህ ምናልባት ካላላቅም እኔ አይፎን ስልክ ስለማልጠቀም ነው ብዙውን ጊዜ ምንድነው የምትጠቀሙት ብዬ እኔ ራሱ ጥናት ለማድረግ ፖስት አድርጌ ነበር ኮሚኒቲ ላይ። ካያችሁ አብዛኛው 90% የአንድሮይድ ስልክ ተጠቃሚ እንደሆነ የሳምሰንግ ስልክ ተጠቃሚ እንደሆነ ስለገለጸልኝ ነው አብዛኛውን ጊዜ ስለ ሳምሰንግ ስልክ የምሰራው ማለት ነው። እንግዲህ ምናልባት በሁሉም ተደራሽነት ለማድረግ እሞክራለሁ። ምን ያህል ሰዎች ናችሁ የአይፎን ስልክ ተጠቃሚ ናችሁ የሚለውን አይቼ ብዛት ተጠቃሚ ካላችሁ እንግዲህ የእናንተንም ለመስራት እሞክራለሁ ማለት ነው። እንግዲህ ይህን ይመስላል። ጥያቄ ካላችሁ በኮሜንት አስቀምጡ። እጅግ በጣም አስፈላጊ ሴቲንግ ነው። ቻናሉ አዲስ ነው፣ እባካችሁ ሰብስክራይብ ያደርጋችሁ። በቀጣይ ቪዲዮ እንገናኛለን። ይቅርታ በዛሁባችሁ። መልካም ጊዜ